ልወቅ በቃ ንገሪኝ እኔ ያለው ባልሽ ነኝ አክሽን ወደ ቤትሽ ተመለሽ እኔም ወደ ሚዲያ ላይ አታስጭኝ በቃ መውጣት አልፈልግም ከዚህም በኋላ ምንም ላይ መታየት አልፈልግም በቃ ቤታችን አይበተን ይሄን ያህል ደርሰናል 2 አመት ኦልሞስት ወደ ሁለተኛ አመታችንን እያያዝን ነው በቃ ይበቃናል እኔና አንቺ አዳሚ ተነስቶ የልጁ አባት እኔ ነኝ ሲል ያማል ታውቂያለሽ አንቺ እንዴት እንዳልደበረሽ አላውቅም እኔ ይሰማኛል ያው ሰው ነኝ ይሰማኛል እንደዚህ አይነት ነገር እንዲወራ አልፈልግም ልጁ እኔ ነው እና ደግሞ ይደብራል ይሁን የቤተሰብም እንትን ያጠፋል የኔም ስም የልጁም ስም ልጁም አድርጎ ይሄን ቪዲዮ ማየቱ አይቀርም እና የማይሆኑ ነገሮች ነው እየተፈጠሩ ያሉት እኔ ፕራንክ ነው በያስብም ነበር አሁንም ፕራንክ ነው የሚል ሐሳብ አለ ጭንቅላቴ ላይና የሰው አፍ ውስጥ ገብተናል ብዙ ሰው ቪዲዮ ሰርቷል አባቷን በጣም ያናዳል አባቷናችሁ ሌላ ሰው ተነስቶ የልጅ አባት ነኝ ያለ ቪዲዮ ሲሰራ ምናምን በጣም ነው የሚያበሳጨውና ሚዲያ ላይ መውጣት አልፈለኩም አሁንም ፍላጎት የሆነ ሳይሆን ያው መስማት ስላለባችሁ ከኔ አንደበት ደግሞ ሌሎችም ሰዎች ቪዲዮ መስራት አቁሙ ያናዳል ይደብራል ታውቃላችሁ የልጁ አባት እያለ ሌላ ሰው ተነስቶ የልጁ አባት ነኝ ሲል ይደብራል እሷም ምን አስባ እንደሆነ አላቅም ሌላ ሰው ጋር ሄደ አባት ነህ ማለት በጣም ይደብራል እሷና ብሩክ እኔ እንጃ ድሮ አንዳንድ ነገሮች እንደነበሩ አውቃለሁ ግን ያን ያህል የሆነ ነገር አይደለም በዚሁ ዩቲዩበር መሆን ፈልገሽ ሊሆን ይችላል ምን ሊሆን ይችላል አላቅም ያለውን ነገር ግን ወደ ቤትሽ ተመለሽ እኔ እንጃ የሚበቃ ይመስለኛል እስካሁን ያለው እቺ ልጅ ያው በደንብ ነው ምናቃት ጎረቤታችን ነች ሁሉም እዚህ ጋር ያለው ነው በደንብ እናቃታለን ምሬ ሀገር ያበቀው ነው የነሱ ጉዳይ አሪፍ ካፕሎች ነበሩ ሃይሚ እየተጎዳች ነው ሃይሚ የሆነ በቃ በማይመስል ነገር ራስሽን ቴንሽን አታርጊ ይሄ የማይሆን ያልሆነ በቃ ዝም ብሎ ውሸት እንደሆነ ያስታውቃል ሰላም የኃይሌ ፋን ቤተሰቦች እንደምን አላችሁ እንደምን